ሰላም ሰላም ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንደተለመደው ዛሬም ስለ አርሰናል የወጡ አዳዲስ መረጃዎችን ይዘንላችሁ መጥተናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ፓሪስ ሴንት ጀርመን አንድ የእንግሊዝ ቡድን ብራድሊ ባርኮላን ዝውውር ይቀላቀላል ብለው እየጠበቁ ነው ሲል ሊኢኩዌፕ ትላንት ዘግቦ ነበርና ባርኮላ አሁን ላይ ወደ ሊቨርፑል ብቻ መሄድ ስለሚፈልግ ከሌሎች ክለቦች ጋርም ለመደራደር ፈቃደኛ አይደለም ሲልም ሊኢኩዌፕ የፈረንሳዩ ጋዜጣ ዘግቧል። ሌላ ዜናም ደግሞ በተለይ ብራድሊ ባርኮላ ወደ አርሰናል መምጣት እንደሚፈልግም አንዳንድ መረጃዎች እየወጡ ነው የሚገኙት። ነገር ግን አሁን ላይ አርሰናል የብራድሊ ባርኮላን ዝውውር በገንዘብ ምክንያት ይቀላቀላል ተብሎ አይጠበቅም። ነገር ግን አብዴል ሀማድ የተሰኘው የኢኩዌፕ ዘጋቢ እንደዘገበው አርሰናል የፓሪስ ሴንት ጀርመኑን የክንፍ መስመር ተጫዋች ብራድሊ ባርኮላን ለማስፈረም ፍላጎት አለው ሲልም ነው የዘገበው እና ቲምፖ ታድ የተሰኘ ዘጋቢ ደግሞ አርሰናል የባርኮላ ዝውውር ላይ እንደሚቀላቀል ጠብቃለሁ የሚል መረጃ ነው ይዞ የወጣው እና የተለያየ ተቃራኒ የሆነ ዝውውር መረጃዎችን እያወጡ ይገኛሉ። በክለባችን ቅርብ የሆነውና ኤኤፍሲ አምዲን የሚባለው ዘጋቢ ደግሞ ብራድሊ ባርኮላ ከሊቨርፑል ይልቅ ወደ አርሰናል እና ወደ ለንደን መዛወር እንደሚመርጥ ተረድቻለሁ። ሆኖም ግን አርሰናል ፒኤስጂ ለተጫዋቹ ካወጣው የክፍያ ሂሳብ ጋር የሚመጣጠን ማንኛውም ክፍያ ለመክፈል ፈቃደኛ መሆኑ የሚያሳይ ምንም አይነት ፍንጭ የለም የሚል መረጃ ነው ይዞ የወጣው እና እኔም የማምንበት ይሄ ነው። ምክንያቱም አርሰናል ለተጫዋቹ የወጣውን ፒኤስጂ ያወጣውን የዝውውር ሂሳብ ይከፍላል ብዬ አልጠብቅም። አንዳንድ መረጃዎች ለክለባችን ቅርብ የሆኑ ኤኤፍሲ አምዲን የተሰኙ እንዲሁም ሌሎች መረጃዎች የሚያሳዩት አርሰናል ብራድሊ ባርኮላ ላይ ፍላጎት ቢኖረውም ነገር ግን ተጫዋቹን ለማስፈረም እንደማይሰራ ነው እየገለጹ የሚገኙት። ፒኤስጂ ባርኮላን እና ምባዬን በድምሩ በ175 ሚሊዮን ዩሮ ለሊቨርፑል የመሸጥ ምንም ችግር የለበትም። ነገር ግን አርሰናል አሁንም ባርኮላን ይፈልጋል ሲል ሮማንሲንግ 75 የተሰኘ ዘጋቢ ዛሬ ላይ ዘግቦ ነበርና ስለ ብራድሊ ባርኮላ ትላንትና ዛሬ የወጡ መረጃዎች እነዚህን ይመስላሉ። ነገር ግን አርሰናል በብራድሊ ባርኮላ ላይ ሳይሆን በሌላኛው የጁቬንቱስ የክንፍ መስመር ተጫዋች ይቅርታ ኬናን ይልዲዝ ለማስፈረም እንደሚፈልግ ነው የወጡ መረጃዎች ያሉት እና አርሰናል ኬናን ይልዲዝን ለማስፈረም የዝውውር ጥያቄ እያዘጋጀ ይገኛል የሚል መረጃ ዛሬ ላይ ወጥቷል እና አርሰናል ኬናን ይልዲዝን ለማስፈረም በሚቀጥሉት ቀናት ውስጥ ለመንቀሳቀስ ወስኗል። አርሰናል ጥያቄ እንደሚያቀርብ ወይም ለመደራደር እንደሚሞክር ይጠበቃል። ኬናን ይልዲዝ ለሚኬል አርቴታ እውነተኛ ኢላማና ህልም ነው። አርቴታ የሚፈልገው አማራጭ ነው ሲል ዛሬ ላይ የወጡ መረጃዎች በተለይ ሳሻ ታቮሌሪ የተሰኘው ዘጋቢ በስፋት ሲዘግብ ነበር እና ኬናን ይልዲዝ በክለባችን በጥብቅ እንደሚፈለግና ለቪኒሺየስ ጁኒየር እንዳደረገው ሁሉ አርሰናል ማለት ነው የሚችለውን ሁሉ ያደርጋል። ኬናን ይልዲዝ የክለቡ እውነተኛ ተመራጭ ተጫዋች ነው ሲልም ነው ሳሻ ታቮሌሪ የተሰኘው ዘጋቢ የዘገበው። ሚኬል አርቴታ የጁቬንቱስን የክንፍ መስመር ተጫዋች ኬናን ይልዲዝ የሚወደው ኢላማው አድርጎታል። አርሰናል የዝውውር መስኮቱ ከመዘጋቱ በፊት በግራ ክንፍ ቦታ ላይ ትልቅ ተጫዋች የማስፈረም የሚፈልግ ሲሆን ለቱርካዊ ተጫዋች ዝውውር እስከ 100 ሚሊዮን ዩሮ ለማውጣት ዝግጁ ነው። ከዚህ ቀደም በሰኔ ወር አጋማሽ ላይ በዝርዝር ተወያይተንበት እንደነበረው ሁሉ ኬናን ይልዲዝ ለአርሰናል እውነተኛ የዝውውር ኢላማ ሲሆን ለአርቴታ ደግሞ ትልቅ የሚፈልገው ተጫዋች ነው ሲልም ነው የዘገበው። አርሰናል ተጫዋቹን ለማስፈረም በቁርጠኝነት የተነሱ ሲሆን በሚቀጥሉት ጥቂት ቀናት ውስጥ ለዩቬንቱስ ክለብ ይፋዊ ጥያቄ ያቀርባል ወይም ደግሞ ቢያንስ ይፋዊ ውይይት ጥያቄ ያቀርባል ተብሎ ይጠበቃል። በአጭሩ አርሰናል ዝውውሩን እውን ለማድረግ ሙሉ አቅሙን አውጥቶ ለመንቀሳቀስ ወስኗል። ክለቡ ከዚህ ቀደም ከቪኒሺየስ ጁኒየር ወኪሎች ጋር ተመሳሳይ ጥረት አድርጎ የነበረ ቢሆንም ብራዚላዊውን ተጫዋች ግን ውሉን በማራዘሙ ምክንያት ክለቡ አሁን አርቴታ ለበርካታ ወራት ለማስፈረም በጽኑ ሲመኘው ወደ ነበረው አማራጭ ፊቱን አዙሯል ሲል ሳሻ ታቮሌሪ ሰፋ ባለ ዛሬ ላይ ባወጣው መረጃ ዘግቧል። አርሰናል በእጁ ያለውን አቅም ሙሉ ተጠቅሞ ጥረት እንደሚያደርግ የሚጠበቅ ሲሆን ኬናን ይልዲዝ ለክለቡ እጅግ ወሳኝና ትልቅ ትኩረት የተሰጠው አማራጭም ነው ሲልም ነው የዘገበው እና በተለይ ክለባችን ይህን ተጫዋች ለማስፈረም እንደሚሰራ ዘግቧል። ሳሻ ታቮሌሪ ከቱርክ የሚወጡ መረጃዎችን ምክንያቱም ተጫዋቹ ቱርካዊ ስለሆነ ኬናን ይልዲዝ ማለት ነው እንደዚህ አይነት ዘገባዎችን ነው የሚዘግበው። አርሰናል ተጫዋቹ ላይ ፍላጎት እንዳለው እንዲሁም በሚቀጥሉት ቀናት የዝውውር ጥያቄ ሊያቀርብ እንደሚችል እየተዘገበ ነው የሚገኘው። ክለባችን በግራ ክንፍ ላይ የግድ ተጫዋች ማስፈረም እንዳለበት የሚታወቅ ነው እና በተለይ ደግሞ ጋብሪኤል ማርቲኔሊ ለመሸጥ ያለው ጽኑ አቋም ይህንን የሚያመላክት ነው። በክሪስቶስ ዞሊስ ብቻ ይሄዳል አመቱን ሙሉ ይቀጥላል ተብሎ አይጠበቅም እና ጋብሪኤል ማርቲኔሊ በእርግጠኝነት የሚወጣ ከሆነ ኬናን ይልዲዝ ክለባችን እሱን ለማስፈረም በማርቲኔሊ ቦታ የዝውውር ሁኔታውን እንደሚያፋጥን ይጠበቃል። ጋብሪኤል ማርቲኔሊ ግን ከዛ በፊት ለመውጣት አማራጮች እየታዩለት ነው የሚገኘው።
ኬናን ይልዲዝ ዝውውር ደግሞ ክለባችን ከ100 ሚሊዮን ዩሮ በላይም ለማውጣት ዝግጁ እንደሆነ ነው ዛሬ ላይ የተዘገበው። ስለ ሁሊያን አልቫሬዝ ዝውውር ዛሬ ላይ የወጡ መረጃዎችን እናደርሳቸው። አትሌቲኮ ማድሪድ አልቫሬዝን ከባርሴሎና በስተቀር ለማንኛውም ቡድን ለመሸጥ ዝግጁ ነው ሲል ጆሴ አልቫሬዝ ዛሬ ላይ ዘግቦ ነበርና ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ለመልቀቅ አሁንም ቁርጠኛ ነው። በመጨረሻም አትሌቲ እሱን ከመሸጥ ውጭ አማራጭ እንደማይኖራቸው ያምናሉ። አርሰናል በተደጋጋሚ ደውለው እያነጋገሩት ይገኛሉ። ምክንያቱም የአትሌቲኮ ዋና ዓላማ አልቫሬዝን መሸጥ ቢሆንም ከሁሉም በላይ ግን ወደ ባርሴሎና እንዳይዘዋወር ማድረግ ነው ሲል ሆሴ አልቫሬዝ ዘግቧል። የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሚዮኒ ሁሊያን አልቫሬዝን በክለቡ እንደሚቆይ ተናግረዋል ዛሬ ላይ እና ዲያጎ ሲሚዮኒ በሰጡት አስተያየት የክለቡ ባለቤቶችን ያን ያክል በጽኑን ካቀመጡ በኋላ ተጨማሪ የሚጨመር ነገር አይኖርም። ነገሩ ልክ በፍርድ ቤት እንደሚያጋጥመው አይነት ነው። ከእንግዲህ ለጥርጣሬ የሚሆን ምንም አይነት ቦታ የለም። ይህም ማለት ሁሊያን አልቫሬዝ አይለቅም እንደማለት ነው። ዛሬ ዲያጎ ሲሞኔ የሰጠው አስተያየት እና ሁሊያን አልቫሬዝ በነገው ጨዋታ ለመጫወትም ሆነ ለመሳተፍ ትክክለኛ ሁኔታ ላይ ይገኛል ብለን አናስብም። በቀጣዮቹ 4 ቀናቶች የተሻለ ለውጥ እንደሚያሳይና እንደሚገኝ በምንፈልግበት ቦታ ለማግኘት እንደምንቃረብ ተስፋ እናደርጋለን ሲልም ነው አስተያየቱን የሰጠው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ወደ አርሰናል ቢሄድ ይመርጣሉ የሚል መረጃ ዛሬ ዘጋርዲያን ይዞ ወጥቷል። በክለቡ ፕሬዚዳንት ሚጌል አንጄል ጊል ማሪን እና አልቫሬዝ መካከል ለስብሰባ ቀጠሮ ተይዟል። ስብሰባው ላይ ስለ ተጫዋቹ የወደፊት ቆይታ ላይ በዝርዝር ይወያያሉ ሲልም ነው ዘጋርዲያን የዘገበው። ኤልዲስ ሞረክ የተሰኘ ዘጋቢ ደግሞ ሚኬል አርቴታ በቅርብ ቀናት ውስጥ ጁሊያን አልቫሬዝ ጋር እየተገናኘ ሲሆን ወደ አርሰናል እንዲመጣ ለማሳመን እየሞከረ ነው። አርሰናል የዝውውር መስኮቱ ከማለቁ በፊት እሱን ለማስፈረም መጨረሻ ሙከራቸውን እያደረጉ ይገኛሉ የሚል መረጃ ወጥቷል። በተለይ ደግሞ አርሰናል ለባርሴሎና በፍጹም አይጫወትም። አትሌቲኮ ማድሪድ ባርሳ 200 ሚሊዮን ዩሮ ቢያቀርቡ ራሱ አይሸጥላቸውም። ሁሊያን አልቫሬዝ ብቸኛ አማራጭ ከስፔን ውጭ ያሉ ክለቦች ናቸው ሲል ናቸው ፔና ዘግበዋል። እና በተለይ ወደ ባርሴሎና እንደማይሄድ ባርሴሎና ደግሞ ሌሎች አማራጮችን እያዩ እንዳሉ እየተዘገበ ነው የሚገኘው። ትላንት እንዳቀረብኩላችሁ የክለባችንን ተጫዋች ቪክተር ዮከሬሽም ሌሎችንም ተጫዋቾች እያዩ ይገኛሉ። በተለይ ደግሞ የክለባቸውን ተጫዋች ፌራን ቶሬስን ወደ ፓሪስ ሰን ጀርመን መላካቸውን ተከትሎ በዛ ቦታ ጋር ተጫዋች እንደሚያስፈልጋቸው ይታወቃል። ሁሊያን አልቫሬዝ ዝውውር መቋጫ የማያገኝ ከሆነ ባርሴሎና ኢላማቸውን ወደ ሌላ ተጫዋች እንደሚያዞሩ ይጠበቃል። ያም ክለባችን ምናልባት አድቫንቴጅ ሊኖረው የሚችልበት እድል እንዳለና አሁንም ስቲል ዝውውሩ ላይ እንዳለና ባለፉት ቀናት ከዝውውሩ ወጥቷል የሚሉ መረጃዎች ወጥቶ የነበረ ቢሆንም አሁን ላይ ግን አርሰናል ስቲል እስከመጨረሻው በሁሊያን አልቫሬዝ ዝውውር ለመግፋት እንዳሰበ ነው እየተነገረ የሚገኘው። ቪክተር ኦሲሜን በአርሰናል የመወያያ ርዕስ ሆኗል። ነገር ግን እንደ መረጃው ከሆነ እሱን ለማስፈረም የሚደረገው ማንኛውም እንቅስቃሴ እጅግ ውስብስብና ውድ ይሆናል ሲል ቶም ካንተን የፉትቦል ለንደኑ ዘጋቢ ዘግቧል። ከቪክተር ዮከሬሽ ወይም ካይ ሃቨርት አንዳቸው በአርሰናል ኢንቨስትመንት ረገድ ትርጉም እንዲኖረው መልቀቅ ሊያስፈልጋቸው ይችላል። ቪክተር ኦሲሜን ለመምጣት ማለት ነው። እና በተለይ አርሰናል ሁሊያን አልቫሬዝ ዝውውር ማይሳካ ከሆነ ይህንን ናይጄሪያዊ ተጫዋች ቪክተር ኦሲሜንን ለማስፈረም እንደሚፈልግ አንዳንድ ጭምጭምታዎች ወጥተዋል። ነገር ግን ክለቡ ጋላታሳራይ ተጫዋቹን መሸጥ እንደማይፈልግ በፕሬዚዳንቱ አማካኝነት ይፋ አድርጓል። ነገር ግን አርሰናል ጥሩ የዝውውር ጥያቄ የሚያቀርብ ከሆነ ምናልባት ተጫዋቹን ሊሸጥ የሚችልበት እድል እንዳለ እኔም በግሌ አስባለሁ። የእናንተ ሀሳብ ምንድን ነው? በዚህ በአጥቂ ቦታ ላይ በግራ መስመር አጥቂ ቦታ ላይ በእርግጠኝነት የትኛውም የአርሰናል ደጋፊ ይስማማል ብዬ አስባለሁ። በጨራሽ አጥቂ ቦታ ላይ ግን ሁሊያን አልቫሬዝ ቢመጣ ይሻላል ወይስ ቪክተር ኦሲሜን ወይስ ደግሞ ቪክተር ዮከሬሽ በክለባችን ቢቆይ ይሻላል? የትኛውን ትመርጣላችሁ? እስኪ ሀሳባችሁን ኮሜንት ጋር አስቀምጡልኝ። ዛሬ ላይ ኢንዲካሊያ የተሰኘው ዘጋቢ ይዞት እንደወጣው አስቶን ቪላ ጋብሪኤል ማርቲኔሊ ለማስፈረም በመጨረሻው ሰዓት ድንገተኛ እንቅስቃሴ አድርጓል። ምንጮች እንደሚያረጋግጡት አስቶን ቪላ የብራዚላዊውን ተጫዋች ማጣራት ባለፈው 12 ሰዓት ከአርሰናል ግንኙነት መጀመሪያ ምዕራፍ ቢሆን አርሰናል ተገቢውን ሁኔታ ተሟላ ተጫዋቹ ለመሸጥ ፈቃደኛ ነው። ማርቲኔሊ ኤምሬትስ ለመልቀቅ ከፍተኛ ደሞዝ ጭማሪ እንደሚቀበል መረጃ ይዞ ወጥቷል። በተለይ ደግሞ በሳውዲ በክለቦች በናፖሊ በሮማ በተለያዩ አውሮፓ ላይ ባሉ ክለቦች በኒውካስትል ዩናይትድ ሳይቀር የሚፈለገው ክለባችን አሁን ደግሞ በቅድሞ አሰልጣኙ ኡናይ ኤምሬ እየተፈለገ እንደሚገኝና አስቶን ቪላ ተጫዋቹን ለማስፈረም አንዳንድ ሁኔታዎችን ማጣራት ላይ እንዳለ ኢንዲካሊያ የተሰኘው ዘጋቢ ዘግቧል። እና ከሱ ሌላ የወጡ እንደዚህ አይነት መረጃዎች የሉም። ነገር ግን ምናልባት ወደ አስቶን ቪላ ሊሄድ የሚችልበት እድል ሊኖር ይችላል። ሞርጋን ሮጀርስን ሽጠዋል። በግራ ክንፍ አጥቂ ቦታ ላይ ነው። ከዚህ በፊት የአስቶን ቪላ አሰልጣኝ ኡናይ ኤምሬ የቀድሞ የክለባችን አሰልጣኝ ሲጠቀምበትና የማርቲኔሊን
አቅም ጠንቅቆ የሚያውቅ አሰልጣኝ ስለሆነ ተጫዋቹን ምናልባት ሊያስፈርምበት የሚችልበት እድል አለ። ምናልባትም ደግሞ ወደ ጁቬንትስም ሄዶ ኬናን ሊዝ ሊመጣበት የሚችልበት እድል አለ። ሁኔታዎች ሊቀያየሩ ይችላሉ። ነገር ግን አርሰናል ጋብሪኤል ማርቲኔሊን አሁንም መሸጥ ይፈልጋል። ጋብሪኤል ማርቲኔሊ ከማንቸስተር ሲቲ ጨዋታ ውጭ ከተደረገ በኋላ ሊሸጥ የሚችልበት እድል ጨምሯል ሲል ትናንት ጋሪ ጄኮብስ ዘግቧል። ማርቲኔሊ ላይ ፍላጎት አሳይቶ የነበሩት ጋላታሳራዮች በበኩላቸው ደግሞ የቀድሞ የክንፍ ተጫዋቻቸውን ኖአላንግ ከናፖሊ ዳግም ለማስፈረም ንግግር መጀመራቸው ተዘግቧል የሚል መረጃዎች ዛሬ ላይ ወጥተዋል። ስለ ኤዝሪ ኮንሳ እንዲሁም ተከላካይ ቦታ ላይ ስለምናስፈርማቸው ተጫዋቾች ዛሬ ላይ የወጡ መረጃዎችን ላደርሳቸው። አሁን በአርሰናል የተከላካይ አማራጭ የአስቶን ቪላው ኤዝሪ ኮንሳ ነው። አርሰናል ቪላዎች የሚጠይቁትን የ60 ሚሊዮን ፓውንድ ዋጋ ግትር እንደማይሆኑ ተስፋ አድርገዋል ሲል ዘ አትሌቲክ ዘግቧል። እና አርሰናል ተጫዋቹን ከ60 ሚሊዮን ፓውንድ አስቶን ቪላ ከሚጠይቀው ዋጋ በቅናሽ ተጫዋቹን ለማግኘት እንደሚፈልግ እና የዝውውሩ ዋነኛ ኢላማ እሱ እንደሆነ ነው እየተዘገበ የሚገኘው። በጃረል ኮንሳ ደግሞ ቀድሞ የሊቨርፑል እንዲሁም ያሁኑ የባየር ሊቨርኩሰን የቀኝ መስመር ተከላካይ ተጫዋች ክለባችን ከሚፈልጋቸው ተጫዋቾች መካከል አንዱ ነው። አርሰናል በተከላካይ ቦታው ላይ ሌሎች አማራጮችንም እያሰሰ ሲሆን በተለይ በመሀል ተከላካይነት እና በቀኝ ተከላካይ ለመጫወት የሚችል ተጫዋች ማስፈረም ይፈልጋል። ይህም አርሰናል የባየር ሊቨርኩሰኑ ተጫዋች ጃረል ኳንሳህን እንዲያስቡት ካደረጉት ምክንያቶች አንዱ ሲሆን የጀርመኑ ክለብ ግን ተጫዋቹን ለመሸጥ ምንም አይነት ፍላጎት እንደሌለው አትሌቲክስ ዘግቧል። ቶም ካንተን የፉትቦል ለንደኑ ዘጋቢ እንደዘገበው ደግሞ አርሰናል በቀሪዎቹ ሳምንታት ንቁ ተሳትፎ እንደሚያደርግ ይጠበቃል። አጥቂ ክፍሉን ማጠናከር ይፈልጋል፣ ነገር ግን በተከላካይ ቦታ ላይ በአሁኑ ጊዜ ቅድሚያ የሚሰጠው ጉዳይ ነው ሲል ዘግቧል። የተከላካይ ቦታ ላይ በተለይ በኤዝሪ ኮንሳ እንደሚሸፈን እኔ አስባለሁ። ምክንያቱም አርሰናል በዋናነት የያዘው ተከላካይ እሱ ስለሆነ አርሰናል የዝውውር ሪከርዱን ሰብሮም ቢሆን በተከላካይ ቦታ ላይ ያለውን ተጫዋቹን ለማስፈረም እንደሚሰራ ጠብቃለሁ። እስካሁን ያሉ መረጃዎች እነዚህን ይመስላሉ። አርሰናል የቦሩሲያ ዶርትመንዱን ዋና ቺፍ ስካውት ሰባስቲያን ክሩግን በስካውቲንግ ክፍል ውስጥ ለመቅጠር ከፍተኛ ፍላጎት ያሳየ ሲሆን የመጀመሪያ ደረጃ ግንኙነቶችንም አድርጓል። ክሩግ እንደ ጆድ ቤሊንጋም እና ኤርሊንግ ብሮት ሃላንድ ያሉ ከፍተኛ ኮከቦችን ወደ ቦሩሲያ ዶርትመንድ በማምጣት ትልቅ ሚና የነበረው ባለሙያ ነው ሲል ፓትሪክ በርገር የተሰኘው የስካይ ጀርመኒ ዘጋቢ ዘግቧል። እና ዛሬ ላይ በተለይ የወጡ መረጃዎች እነዚህን ይመስላሉ። በቪክተር ዮኬሬሽ ሁኔታዎች ደግሞ ፋብሪዚዮ ሮማኖ የሰጡ አስተያየት አለ። በአርሰናል ቤት ውስጥ አሁን ያለው ስሜት ዮኬሬሽ በአርሰናል እንደሚቆይ ነው። አርቴታ በእሱ ደስተኛ ነው። እናም አርሰናል እንደሱ አይነት አጫወት ያላቸው ተጫዋቾችን እንደሚያስፈልጋቸው ያምናል። አርሰናል በፕሪሚየር ሊጉ በሁለተኛው የውድድር ዘመኑ ላይ በጣም የተለየ እንደሚሆን ምንም ጥርጥር የላቸውም። በሱ ላይ ትልቅ ተስፋ አላቸው ሲል ፋብሪዚዮ ሮማኖ ዘግቧል። ባርሴሎናዎች በበኩላቸው ሁሊያን አልቫሬዝ ማስፈረም እድላቸው ጠባብ መሆኑን ተከትሎ ጋብሪኤል ጄሱስ እንዲሁም ቪክተር ዮኬሬሽ እንደ አማራጭ እንደያዟቸው ዛሬ ላይ ጀራርድ ሞሬኖ ዘግቧል። እና ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ክለባችን በዝውውር መስኮቱ መጠናቀቂያ ላይ ተጫዋቾችን ለማስፈረም እየሰራ ነው የሚገኘው። በተለይ ደግሞ የእንግሊዝ ፕሪሚየር ሊግ ሊጀምር 3 ቀናት ይቀራሉ። ነገ ሮብ፣ ከዛ ሐሙስ፣ አርብ የሚጀምር ይሆናል። ምሽት ላይ አርሰናል በእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ከአዲስ አዳጊው ኮቨንትሪ ሲቲ በኤምሬትስ የሚጫወት ይሆናል። ሐሙስ ምሽት ላይ ደግሞ ስለዚህ በስፋት ይዘን ምንመጣ ይሆናል። ዛሬ የነበሩ መረጃዎች እነዚህን ይመስላሉ። እስካሁን ለነበሩት መረጃዎች ያላችሁን ሀሳብ ኮሜንት ጋር አሳውቁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ አግዙን። በቀጣይ ቪዲዮ እንገናኛለን። ቻው